السلام عليكم ورحمة الله وبركاته. ይህ በሰላም ቲቪ ከዛሬ ጀምሮ በየሳምንቱ የሚቀርብላችሁ ከተለያዩ ዓለም አቀፍ ዳኢዎች ከአረብኛና ከእንግሊዘኛ ሙሐደራዎች የቀነጨብናቸው ወሳኝ ያልናቸው መልእክቶች ወደ አማርኛ በመተርጎም የምናቀርብላችሁ ፕሮግራም ነው። እኛ ሰውን ፈጠርን ነፍሱ የምታስብበትንም እናውቃለን። እኛም ከደም ስር ይልቅ ቀርበናል። አንድ ሌሊት ዑመር አንድ ሽማግሌ ሴት ልጇ እንዲህ ስትል ሰማ። ወተቱን በውሃ አዋህጀው። ልጅቷም እንዲህ አለች፣ አያቴ ሆይ አሚረል ሙእሚኒን ዑመር እኮ ወተት ውሃ ውስጥ አደባልቁ ብለዋል። ባልቴቷም በዝንጋሬ ውስጥ ሆና እንዲህ አለች፣ ዑመር የት ነው የኔ ልጅ? ዑመር እኮ አይንም አለች። ነገር ግን እምነት ያላት ልጅቷ እንዲህ አለች፣ ዑመር ባያየን እኮ የዑመር ጌታ ያየናል አለች። ዑመር እኛም ባያየን የዑመር ጌታ ያየናል አለች። ይህ ታሪክ ትንሽም ታላቅም እናቀው ነው። ነገር ግን ተጽዕኖ በህይወታችን ውስጥ የት ነው? በግብይቶቻችንና በህጋችን ውስጥ የት ነው? አላህ ታላቅ ነው። እርሱም ተመልከቱ፣ ከእርሱም መፈሩ። ሌላ ታሪክ ሊጨምርልህ። አንድ ቀን ዑመር የበግ እረኛ በምድረ በዳ አገኘ። እርሱን ለመፈተን እንዲህ አለው፣ ከነዚህ በጎች አንዱን ሽጠን እንውሰድ። እረኛውም እንዲህ አለ፣ እኔ እኮ ባሪያ ነኝ። እረኛውም አለ፣ እኔ ባሪያ ነኝ ታማኝም ነኝ። ግን ዑመር አለ፣ እምነቱን ለመፈተን እንዲህ አለው፣ ለጌታህ በጓን እኮ ተበልታብኝ ብለህ ንገረው። ነገር ግን ልቡ በአላህ ፍርሃት የተሞላው እረኛ እንዲህ አለ፣ ለአላህ ምን እለዋለሁ አለ። ለአላህ ምን እለዋለሁ አለ። ለጌታ የተበላሽ ካልኩት ለአላህ ምን እለዋለሁ አለ። ለአላህ ምን እላለሁ? በዛች ቀን አካላቶች ይናገራሉ። በዛች ቀን አካላቶች ይናገራሉ። ምላሶቻቸው፣ እጆቻቸው፣ እግሮቻቸው ያደረጉትን ይመሰክራሉ። በዛች ቀን አላህ ፍትሃዊ ዋጋቸውን ይሰጣቸዋል። እርሱ እውነተኛ እንደሆነ ያውቃሉ። ኢብኑ ዑመር አለቀሰ። ከዚያም እረኛውን ነፃ ወጣው። እንዲህም አለው፣ በዚህ ዓለም የተናገርከው ቃል በአላህ ፊት ነፃ ያወጣህ ይሁን ብዬ እጠይቅልሃለሁ አለው። በአላህ ፊት ነፃ ያወጣህ ብዬ እጠይቅልሃለሁ አለው። ልቡ በኢማን የሞላና አላህን ከመጠባበቅ ጋር ያለ ምንድነው ለአላህ የምለው አለ። ምንድነው ለአላህ የምለው አለ። ይህ ታሪክ ሁሉም ያውቀዋል፣ በተደጋጋሚም አዳምጠናል። ነገር ግን አንተ ዝንጉ ሆይ፣ አንቺ ዝንጉ ሆይ፣ ተጽዕኖ በሕይወታችን ላይ የት ነው? ተጽዕኖ በሕይወታችን ላይ የት ነው? የታሪኩ ትምህርት ተመልካች መሆኑን ነው። ማን ቅናቻ እንደሚገባው ያውቃል፣ ማን ደግሞ ጥመት እንደሚገባው ያውቃል። እርሱ በባሮቹ አዋቂና ተመልካች ነውና፣ በጌታህም በቃ በባሮቹ ወንጀል አዋቂና ተመልካች ነው። አስተንትን በንግግሩ አታውቅምን? አላህ በሰማያት ውስጥ ያለውን በምድርም ውስጥ ያለውን ሁሉ የሚያውቅ መሆኑን አታምንምን? ከሶስት ሰዎች መንሾካሾክ አይኖርም፣ እሱ አራተኛ ቢሆን እንጂ። ከአምስት አይኖርም፣ እሱ ስድስተኛ ቢሆን እንጂ። ከዚያም ያነሳ የበዛም አይኖርም፣ የትም ቢሆን እንጂ። ከዚያም በትንሣኤ ቀን የሰሩትን ሁሉ ይነግራቸዋል። አላህ ነገሩን ሁሉ አዋቂ ነው። አሁንም አስተንትን። እርሱም ያ በሌሊት የሚያስተኛችሁ በቀን የሰራችሁት ሁሉ የሚያውቅ፣ ከዚያም የተወሰነው ጊዜ ይፈጸም ዘንድ በእርሱ ውስጥ የሚንቀሳቀሳችሁ ነው። ከዚያም መመለሻችሁ ወደ እርሱ ነው። ከዚያም ትሰሩት የነበራችሁ ሁሉ ይነገራችኋል። እርሱም ከባሮቹ በላይ ሲሆን ሁሉን አሸናፊ ነው። በእናንተም ላይ ጠባቂዎች መላእክትን ይልካል። አንዳችሁም ሞት በመጣበት ጊዜ መልእክቶቻችን ከእነርሱ ትእዛዝ የሚያጓድሉ ሲሆኑ ይገድሉታል። ከዚያም እውነተኛ ወደ ሆነው ጌታ ወደ አላህ ይመለሳሉ። ንቁ፣ ፍርዱ ለእርሱ ብቻ ነው። እርሱም ከተቆጣጣሪዎች ሁሉ ይበልጥ ፈጣን ነው። በምን ያህል በስውር ጊዜ ራሳችንን እንቆጣጠራለን? በምን ያህል ስውር ጊዜ ራሳችንን እንቆጣጠራለን? እነዚህ ከስሞቹና ከባሮቹ ጥቂቶች ናቸው። የእምነት ተጽዕኖ በሕይወታችን የት ነው? እምነት በሕይወታችን የት ነው?
የእምነት መጠን ማወቅ ከፈለክ ራስህን በብቸኝነት ጊዜ ተመልከት። ራስህን በብቸኝነት ጊዜ ተመልከት። እምነት በሁለት ረክዓ ሶላት ወይም በአንድ ቀን ጾም ብቻ አይታይም። ነገር ግን በነፍስ መታገልና በፍላጎት መቆጣጠር ይታያል። በአላህ እምላለሁ ነቢዩላህ ዩሱፍ አለይሂ ሰላም ወደ ከፍተኛ ደረጃ የደረሰው በእንዲህ ያለ ሁኔታ ነው። እርሱ የጌታውን ሁኔታ የፈራና ነፍሱን ከፍላጎቱ የከለከለ ሰውማ እንግዲህ ጀነት መኖሪያው ናት። ጀነት መኖሪያው ናት። ከሰባት ሰዎች መካከል አላህ በጥላው የሚያጥላቸው በዚያ ቀን ሌላ ጥላ በሌለበት ጊዜ አንድ ሰው አላህ ብቻውን በብቸኝነት ሲያስታውስ አይኖቹ እንባ የሚያፈስ እና ሁለተኛው ውብና ቆንጆ ሴት ወደ ሐራም ስትጠራው እርሱ እኔ ያለ ነው አላህን እፈራለሁ፣ እሱ ያለ ነው እኔ አላህን እፈራለሁ። ኃጢአትን ይቅርታ ጠይቅ። ኃጢአት ምን ያክል አስከፊ ተጽዕኖ አለው? ምን ያክል መጥፎ ውጤት አለው? ኃጢአት ከየት ይፈጠራል? ከመዘናጋትና ከብቸኝነት ጊዜ አይደለምን? አንተ ለአንድ ጊዜ ከምትፈልገው ነገር መቋጠር የማትችል ሰው ንገረኝ፣ አንተ ማነህ? ዕውቀትህ ምንድነው? ደረጃ ወዴት ደርሷል? በአላህ እጃለሁ። እውነተኛ ወንድ ማለት ማን እንደሆነ ታውቃለህ? እውነተኛ ወንድ ማለት በብቸኝነት ጊዜ ሐራም ነገር ለመስራት የቻለ አላህ እንደሚያስታውሳል፣ ይፈራል፣ ጌታውንም ይሸማቀቃል። አላህ እያየው ሰው እንዴት ያምጻል? አላህ እያየው ሰው እንዴት ያምጻል? በፍጹም አይሆንም፣ በፍጹም አይሆንም። እያየህ እንዴት ያምጻል? በአላህ እምላለሁ ያለ ቅርብነት አታገኝም። ስራ እስከሆነ ድረስ ለእርሱ ብቻ ንጹህ ካልሆነ የአላህን ቅርብነት አታገኝም። ፍላጎቱ ካልተወህ፣ በችግርህ ላይ ካልታገዝክ፣ ራስህ ለእርሱ ደስታ ካልሰጠህ። ትርሚዚ በዘገቡት ሐዲስ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጾም ምንም ያልነበረና የማይጠቀስ ነበር የሚል ጊዜ አልመጣበትምን የሚለውን ሱራ ነበቡ። እስከ በቃም ድረስ ጥሎ ያነበቡ። ከዚያም አሉ እኔ እናንተ የምታዩትን እመለከታለሁ፣ የማትሰሙትን እሰማለሁ። ሳይማዩም ጮኸ፣ መጮህም ይገባዋል። በውስጡ ከአራት ጣቶች ያነሰ ቦታ የለም መላክ ሲሰግድ ወይም ሲቆም ካልሆነ። ወላሂ እኔ ማቆም ብታውቁት ኖሮ ትንሽ ትስቁ ነበር፣ ብዙ ታለቅሱ ነበር፣ በሴቶችም አትደሰቱም ነበር። ወደ ሜዳ ትወጡ ነበር አላህን ለመጥራት። ይህ ወደ ሜዳም ትወጡ ነበር አላህን ለመጥራት። ይህ ሐዲስ ማለት የአላህን ታላቅነትና በኃጢአተኞች ላይ የሚያደርገውን ቅጣት ብታውቁ ብዙ ትንቀጠቀጡ ነበር፣ ብዙ ታዝኑ ነበር፣ ከሚጠብቃችሁ ነገር ትፈሩ ነበር። ሲጀመር አትስቁም ነበር። ኃጢአትን የምትደጋግም ሰው በብቸኝነት ጊዜ ከአላህ አትሸማቀቅምን? ብቻህን ስትሆን ሁለተኛ እንደሆነ አታውቅምን? የሱ ትዕግስትና ቻይነት አታለለህን? ስማ በዛሽ ቀን የሚከተለውን፣ ስማ በዛሽ ቀን የሚከሰተውን። ዛሬ አፋቸውን እንዘጋለን፣ እጆቻቸው ያናግሩናል፣ እግሮቻቸው ያደረጉትን ይመሰክራሉ። በአላህ ርህራሄና ችሎታ አትልታለል። ስንት ኃጢአቶች በዚህ ተሸነፈ። ነፍሱ ወደ ኃጢአቶቹ ስትመኝ የአላህ እይታን አስታውሳት። አላህም ወደ አንተ በዝቅተኛ ደረጃ ከሚያያቸው እንዳይሆንብህ። አንድ ቀን በጥርጣሬ ስትሆንና ነፍሱ ወደ ኃጢአት ስትጠራ እንዲህ በላት፣ ከአላህ እይታ አትሸማቀቂምን በላት። ጨለማን የፈጠረው እሱ እኔን ያየኛል። አላህን ተጠንቀቅ ሐቁን በመጠባበቅ ላይ። አላህን ተጠንቀቅ በብቸኝነት ላይ። አላህን ተጠንቀቅ በውስጥ ነገር ላይ። አላህን ተጠንቀቅ በነፍስህ ላይ። እሱም በምትነሳበት ጊዜ ያይሃል፣ በሚሰግዱ መካከል ስትመላለስም ያይሃል። እርሱ ሰሚና አዋቂ ነው። ውጤቱን ተመልከት፣ ትድናለህ። ከፍላጎት ጋር አትሂድ፣ እንዳትጸጸት። የኃጢአት ደስታ የት ነው?
የአምልኮ ድካምስ የት ነው? ሁሉም ነገር ከሰው ጋር አልፎ ይሄዳል። አላህም አያይም ብለህ ካመንክ እንዴት ያለ ታላቅ ክህደት ነው? እንደሚያካውክ ካመዝክ እንዴት ያለ ታላቅ ድፍረት ነው? እንዴትስ ያነሰ ሀፍረት አለህ? ምክር ተቀበል። ምክንያቱም ምክር የሚተው ሰው እሳት መርጧል። ከልከሉ ይልቁንም የመጨረሻይቱን ዓለም ቅጣት አይፈሩም? ይከልከሉ። እርሱ ቁርአን መገሰጫ ነው። የሻም ሰው ይገጸጽበታል። አላህ ካልሻ በቀር አይገጸጹም። እርሱ የመፍራትና የምህረት ባለቤት ነው። አንተ ደሃ ሰው በምን ሰውነት በአላህ ፊት ትቆማለህ? በምንስ ምላስ ትመለሳለህ? ለጥያቄ መልስ አዘጋጅ፣ ለመልስ ትክክለኛ ስራ አዘጋጅ። ከአላህ ታላቅ ቅጣትና አሳማሚ ህመም ለመዳን ምን አዘጋጀ? ይህ ነገር መልካም ተውሂድና በብዙ መልካም ሥራ ብቻ ይከለከላል። አላህ ሆይ እኛን ሙስሊሞች እንድንኖር አድርገን፣ ሙስሊሞች ሆነን እንድንሞት አድርገን፣ ከመልካሞችም ጋር አክለን። አላህ ሆይ በስውርና በግልጽ ጊዜ እንድንፈራህ እንጠይቃለን። በደስታና በቁጣ ጊዜ እውነት እንድናገር እንጠይቃለን። በድህነትና በብርታት ጊዜ እንድንጠብቅ እንጠይቃለን። ከሞት በኋላ የሚሆነው መልካም ህይወት እንጠብቃለን። ፊት የማየት ደስታን እንጠይቃለን። በሚጎዳ ችግርና በሚያጣፋ ፈተና ውስጥ እንዳንወድቅ አንተን እንጠይቃለን። አላህ ሆይ በእምነት ውበት አስውበን፣